ፍቅርና ሳቅ ለምን አብረው ይሄዳሉ? ሳቅና ፍቅር በስነ ልቦና ውስጥ በጣም የተገናኙ ናቸው። አንድን ሰው ሳቅ ማሰኘት መቻል ወደሱ ወይንም ወደሷ ያሉትን መሳብ በከፍተኛ ደረጃ ይጨምራል። ጥናቶች እንደሚያሳዩት ሴቶች ቀልድ ያላቸውን ወንዶች ይመርጣሉ፣ ወንዶች ደግሞ በቀልዳቸው የሚስቁ ሴቶችን ይወዳሉ ይላሉ። አንድ ሰው ቀልድ ሲያወጣና ሌላው ሲስቅ ይህ የፍቅር ግንኙነት የመጀመሪያ ጥሩ ምልክት ነውም ይላሉ። የጋራ ሳቅ ሁሉም አብረው ሲስቁ ግንኙነቱ የበለጠ ዘላቂ ይሆናል። ይህ የጋራ ደስታንና ቅርርብን ያሳያል። እናም በረጅም ጊዜ ግንኙነቶች ውስጥ እርካታን ይጨምራል። ሳቅ ግንኙነትን ያጠናክራል። ባልና ሚስት ወይንም ፍቅረኛ ማቾች አብረው ሲስቁ ችግሮችን መፍታት፣ ይቅርታ መጠየቅና ደስታን መጋራት ይቀላል። ሳቅ እንደ ግንኙነት ጥገና መሳሪያ ይሰራል። ሳቅ ውጥረትን ይቀንሳል፣ በሽታ የመከላከል ስርዓትን ያጠናክራል እና ቅርርብን ይጨምራል። ሳቅ ፍቅርን ያቀጣጥላል እና ያቆያል። ከፍቅረኛዎ ከቤተሰቦቹ ጋር ዛሬ ቀልድ ለመሞከር ይሞክሩ።